እኛ ሳንናገር እስካሁን ቁጭ ብለን ከናንተ ጋር ያሳዝናል በእውነት ግን በምክንያት ነው በጣም ምን ነበር ተነግራቻለህ እናልናገር አረ ተተናገር እኔ አፍራለሁ እሺ እኔ አላፍርም እኔ ልናገራቸው እሺ ታፍሪያለሽ ግን ያንስ እንኳን አንቺ ትሻያለሽ አንቺ ይሄ ፎጣ አድርገሽ ትመጭም አላፈርሽም በለኝ በእናትህ በለኝ አለ ሃይሚ በጣም ደፋር ናት ሳይሆን በጣም ሰው ለማስጨነቅ የትኛውንም ነገር ታደርጋለች እና ያው አንዳንድ እንትኖች ከሷ ተወስቷል። እኔ እኮ ምን እንደሆነ ታውቃለህ 300,000 እንዴት ምን ሰርታ ነው እቺ 300,000 የገባች ምናምን የገባችሁ ብለው ሊጠይቁ ስለሚችሉ ዛሬ ላሳያቸው ነው። እስራኤል ገባ አይደለ ለፍቼ ነው እንደዚህ ሰው አጨልዬ ነው እና ዛሬ የመጣሁት እንደዚህ ፎጣ ለብሼ ምናምን የመጣሁት ብሩኬን ፕራንክ ለማድረግ ነው። ትናንትና ትንሽ ነገር ተነካሁ ብሎ በቃ ኮረፈ። ዛሬ ብቻ ስቶሪ ያደረገኝ እሱንም እንዴት ስቶሪ እንዳደረገኝ አላውቅም። ከዛ በስቶሪ ሊፎግረኝ አኩርፎኝ ሳያወራኝ አድሮ ምናምን በስቶሪ ሊፎግር ስቶሪ ያደረገኝ። ያው እንዴት ስቶሪ አላደረገኝም ብዬ እንዳልቀየመው እኮ ነው። እኔ ደግሞ የእናንተ እህት አሰብኩለት ሌሊቱን ሙሉ በዚህ ፕራንክማ ካኮረፈ በደንብ ያኩርፍ አይደል? ተከባዱ ደግሞ እስቲ ምን እንደሚያመጣ እኔ ተባብለን ይመጣ ነው። እንደዚህ ሩም ዘንና ነው እንደዚህ የለበሰችው ምናምን ብላችሁ ግራል ትጋባ። አንዳንድ ባለጌ ሰዎች አታፍሩ ማይሆን ነገር ትጠረጥራለች። እንዴት ልታስቡ መጥፎ ሰዎች አንዳንድ ሰው ይኖራል። አንተ ባለጌ ምናምን ያለ ነው እኛ ባለጌ ለፕራንክ ደግሞ 400,000 ለመግባት ያለን ባጭር ጊዜ ውስጥ 100,000 ለመጨመር እንደዚህ አይነት ስራ የሚመቻቸው አሉ። እናንተ ባይመቻቸው አንዳንድ ሰዎች ባይመቻቸው አንዳንድ ሰዎች እንደዚህ በቃ እንደዚህ መስመሩን የሳተ ግን ደግሞ አስተማሪ የሆነ ቪዲዮ ነው ብዬ ነው ማስበው። አንደኛ ነገር ምን ያክል ብሩኬኔን ያምነኛል። ከዛ ደግሞ ትናንት ተናዶ ስለነበረ መናደድ እንዴት እንደሆነ በዚሁ አጋጣሚ በዛው ከባሰበት ይባስበት በሚለው ነውና ሐሳቡ ምን መሰላችሁ እኔና